ሰላም ሰላም ለእናንተ ይሁን እህት ወንድሞቼ ባላችሁበት የእግዚአብሔር ሰላምታ ይጠብቃችሁ። እንግዲህ ተደብቄ ይሄንን ቪዲዮ እየሰራው ነው። ያው የሊባኖስ ችግር አያልቅምና እንግዲህ አሁን የመጣው ስቃይ በጣም ብዙ ነው እና በርካታ እህቶቻችን ስቃይ ላይ ነው ያሉት። ትላንትና የተፈጠረው ነገር ልንገራችሁ። ጓደኛዬ ናት አጠገብ ላይ ነው የምንሰራው። እሷ የምትሰራው ይሄኛው ፎቅ ላይ ነው፣ እኔ ደግሞ የምሰራው ይሄ ፎቅ ላይ ነው የምሰራው። አጠገብ ነው የምንሰራው። ከዚህኛው ፎቅ በብር ምክንያት ሴትዮዋ ብር ጠየቀቻት፣ የ4 ወር ደሞዝ ጠየቀች። ከዛ ከሰባተኛ ፎቅ ጣለቻት። ትላንትና ኦሮብ 2 ሰዓት አካባቢ ላይ ሞተች። እንግዲህ ይሄ በብር ምክንያት ነው። ምን ማለት ፈልጌ ነው? ምንም አይሉ እንኳን የ2 አመት የ3 አመት የ4 አመት የ4 ወር የ5 ወር ደሞዝ ይኑር፣ ግን አትጠይቁ። ምንም ቢሆን የእናንተ ህይወትና የእናንተ ነፍስ ይበልጣል። እባካችሁ አትጠይቁ። እናንተ በህይወት ካላችሁ ነገም ሰርታችሁ ታገኛላችሁ። ጉልበታችሁ በከንቱ ቢያልቅም እዚህ ሀገር ሰዎችን አትጠይቁ። አሁን እነሱ ክፉ ሰዓት ላይ ነው ያሉት። እነሱ ብር ከሚሰጡ እኛን መጣል ነው ያው እነሱ እየፈለጉ ያሉት ማለት ነው። ይሄ ፎቅ ላይ ብዙ ኢትዮጵያኖች በርካታ ኢትዮጵያኖች አሉ። ብዙ እህቶቻችን በነፃ እየለፉ ነው ይሄ ፎቅ ላይ ማለት ነው። ይሄ የኔ አካባቢ ነው። እንግዲህ ልጅቷ ከዚህኛው ፎቅ ነው የሞተችው። እኔ ይሄ ፎቅ ላይ ነው የምሰራው። ሁለታችንም አጠገብ ነው። ብዙ ኢትዮጵያኖች አሉ። እንግዲህ ተደፈች፣ እሷም ሞተች። ትላንትና ገደሉ 12 ሰዓት አካባቢ፣ የሊባኖስ 2 ሰዓት አካባቢ ማለት ነው። እንግዲህ ያው ቢሰላቻችሁም የሊባኖስ ችግር